ቪዲዮ ተበልቶ የማይጠገብ ጣት የሚያስቆረጥም ምርጥ የዶሮ ወጥ አሰራር ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። ድስት ውስጥ 12 ተለቅ ተለቅ ያለ ሽንኩርት ድቅቅ አድርጌ ፈጭቼ አስገብቻለሁ። በራሱ ውሃ በስለዋለሁ። በ20 ደቂቃ ውስጥ ሽንኩርቱ በራሱ ውሃ ብስል ብሎልኛል። ዶሮ ወጣችን ሽንኩርት እንዳይል ሽንኩርቱን በመናበስልበት ሰዓት ጊዜ ወስደን በጣም ብስል ማድረግ አለብን። ውሃው መጠጥ አድርጎ እስኪጨርስ ማብሰል አለብን። ዘይት አደርግና በዘይቱ ጥብስ አድርጌ አቁላለዋለሁ። የዘይቱን መጠን እንደምንሰራው የዶሮ ብዛት ወይም እንደየፍላጎታችን እናስገባለን። ዘይቱ ቢበዛም ችግር የለውም። መጨረሻ ላይ ቅቤ ከማድረጋችን በፊት ከላይ ያለውን ዘይት እናወጣዋለን። የምታጠሉትን ዘይት ሽሮ ሰርታችሁ ሞክሩት፣ ልዩ ነው። በጣም ነው የሚጣፍጠው። ሽንኩርቱን በዘይቱ ጥብስ አድርጌ አቁላልቼዋለሁ። በቂ ነው ያልኩትን በርበሬ አደርጋለሁ። በርበሬ ያነሰ ስለመሰለኝ ተጨማሪ በርበሬ አድርጌያለሁ። በርበሬውን ከሽንኩርትና ዘይቱ ጋር ምንም ውሃ ሳናደርግ ለ30 ደቂቃ ወይም ከዛ በላይ እሽት እያደረግን እናቁላለዋለን። ዶሮ ወጣችን እንዳያቃጥል ጊዜ ወስደን በርበሬውን ከሽንኩርትና ዘይቱ ጋር በደንብ ማቁላላት አለብን። ቁሌቱን በደንብ አቁላልቼዋለሁ። አብሮ የተፈጨ ነጭ ሽንኩርትና ዝንጅብል አስገባና ደግሞ አብሬ አቁላላቸዋለሁ። የነጭ ሽንኩርቱና የዝንጅብሉ ብዛት 2 ራስ ነጭ ሽንኩርትና 2 አውራ ጣት የሚያክል ዝንጅብል አንድ ላይ ፈጭቼ ነው ያስገባሁት። ቁሌቱን እሳቱን ቀነስ አድርጌ ከ1 ሰዓት በላይ ነው ያቁላላሁት። አሁን ደግሞ ውሃ ጠብ እያደረኩ አቁላለዋለሁ። ቁሌቱን እንደዚህ ጊዜ ወስዳችሁ በደንብ ካቁላላችሁ ተመኑኝ በጣም ነው የሚጣፍጠው። በዛ ላይ የዶሮ ወጡ ብዙም አያቃጥልም። በዚህ መልኩ ሰርታችሁ ሞክሩት፣ ትወዱታላችሁ። ሁለት ዶሮ አጥቤ ገነጣጥዬና በሎሚ ዘፍዝፌ አዘጋጅቻለሁ። የዶሮ ስጋውን አስገባለሁ።
1 የሻይ ማንኪያ ጨው አደርጋለሁ። የጨውን መጠን እየቀመስን እናደርጋለን። አንድ የሾርባ ማንኪያ የመከለሻ ቅመም አደርጋለሁ። እዚህ ጋር ዘይቱ በጣም ብዝት ካለባችሁ ቀንሳችሁ አስቀምጡት፣ ቅቤውን ከማድረጋችሁ በፊት ማለት ነው። በቀነሳችሁ ዘይት ሽሮ ስትሰሩበት በጣም ነው ሽሮ የሚጣፍጠው። ሰርታችሁ ሞክሩት፣ እመኑኝ ትወዱታላችሁ። ሶስት የሾርባ ማንኪያ ቅቤ አደርጋለሁ። የቅቤውን ብዛት እንደየምርጫችን ከፍ ወይም ዝቅ አድርገን ማስገባት እንችላለን። ዶሮ ስትሰሩ በዚህ መልኩ ሰርታችሁ ሞክሩት፣ እመኑኝ በጣም ነው የምትወዱት። ክሽን ተደርጎ የተሰራ ምርጥ የዶሮ ወጥ ነው። 12 እንቁላል ቀቅዬና ልጬ ሰንጠቅ ሰንጠቅ አድርጌ አዘጋጅቻለሁ። እንቁላሎቹን አስገባና ትንሽ ተክተክ አድርጌ አወጣዋለሁ። ዶሮን ክሽን አድርጌ ሰርቼ ጨርሻለሁ። ምርጥ የዶሮ ወጥ አሰራር ነው። በዚህ መልኩ ሰርታችሁ ሞክሩት፣ ትወዱታላችሁ። አሰራሬን ከወደዳችሁት ላይክ፣ ኮሜንት እና ሼር አድርጉት። አስተያየት ጥያቄ ካላችሁ መቀበላለሁ። አመሰግናለሁ። ደህና ሁኑ።